ሰላም ዋልሽ? ደህና ዋልክ? እንዴት ነሽ? እንዴት ነበር ውሎ? ቆንጆ። ቅድም እኮ ስልክ ያላነሳሁት ስቱዲዮ ውስጥ ሆኜ ነው። ገብቶኛል በሲ ማናገር ነገር እሺ አይ በቃ ቅደም አንተ ቅደም በሲ ግድ አንቺ ትንሽ አንተ ባስክድ የለም በሲ አይደለም አንቺ ቅደም ያልኩሽ ነው። እሺ እንግዲህ አንተ ቅደም ካልሽ ነው ምን መሰለሽ ለራሽ አሰብኩ የተነጋገርንበትን ነገር ሰከን ብዬ እንደተማረ ሰው አሰብኩት ማለት እንደተማረ አባት አሰብኩበት። ይሄ ጨቅላው ይቅርታ ፈላውላለሁ እኮ ስሙን ብናወጣና ብንወስን እኮ እዚህ ውስጥ እንኳን ገባም ነበር። ማን ነው ይሄ? ባባ እሱ አንቺ ልክ ነበርሽ ሩቴ። እኔ ምን አይነት ሰው ነኝ? አንቺ ልክ ነበርሽ። መሆን ያለበት ሙዚቀኛ ከኳስ ተጫዋች ልክ ወደ ሙዚቀኛ ነው የሚያደለው። አንቺ ልክ ነበርሽ። ሶሪ በጣም አይደለም በስዬ እንዴ እኔም እኮ ይሄንን ሁሉ አናግርህ ነበር የፈለኩት። ዝም ብዬ እንደ እናት ሳስበው ማለቴ እንደ ተማረ እናት ሳስበው ይሄ ማለት ነው ስሙ ጩጫው እንዴ ህፃኑ ልጁ አረ ልጅ ማን ነው ስሙ? አቡሹሩ ከሙዚቀኛነት ይልቅ ይሄ የእጅ አፈረጣጠሙን የእግር አወረጫጨቱን ሳየው የስፖርተኛ ነው በስዬ። አንተ ልክ ነበር። አይ ከሙዚቃው ይልቅ ለስፖርቱ ያደላል። ሞት ለምሽ እኮ ነው በደግፎ በስዬ አንቺ ነሽ ልክ አይደለም። ይሄ የእግር አፈረጋገጡን ዝም ብዬ ሳየው የማን ነው ስሙ? እግር ኳስ ተጫዋቹ እንጣልኝ ሜሲ ቁርጥ ራሱ ነው የሚመስለው። ሙት በስሞ አብረን አይደል እንዴ እኔ ካቀረብኩለት ኳስ ይልቅ ከበሮውን ሲመርጥ እኩል አይደል ያየነው? ኧረ አልመረጠም በስዬ እንዴ በላው እንጂ መች መረጠው። መብላት ደግሞ ታለንት ሊሆን አይችልም። እሺ ቆይ ሊበላው ሲይዘው መያዣውን እጁን አይተሻል? ጣቱን አሰነዛዘር የሞዛርት ነው የሚመስለው። ሙዚቀኛ ነው። ተው በስዬ እንዴ ምን ነካ? ምን ስትላሰብኳት እንዴ የሞዛርትን የመከራ ህይወት ለልጅት ነው። እኔ የመከራ ህይወቱን እኮ አይደለም ችሎታውን ነው የተመኘው። አይ በቃ አይሆንም አልኩ። አይሆንም አንተ ደግሞ አይሆንም ነው አንተ ግን አንዴ አልኩ አንተ ያልኩ ብቻ ነው የምትሰማው። እዚህ ሙዚቀኛ ነው የሚሆነው አልኩ። ስፖርተኛ ነው የሚሆነው አልኩ። እኔ ደግሞ በቃ ከተናገርኩ ሌላ ነገር ውስጥ እንዳንገባ ነው ውስጥ እንዳንገባ እኔ ይኸውልሽ ካንቺ ጋር እኮ ምንም የሚያጨቃጭቀኝ እንደው እንትንሽ ልጠብቅ ብዬ እንጂ ነገ ጧት ሄጄ ያሬዳ ላስመዘግበው እኔ ነገ ሄጄ አስመዘግበዋለሁ ብዬ አስቤ እንኖራለን። አንቺ ነሽ የሚወሰነው ሙዚቀኛ ነው የሚሆነው። እግር ኳስ ተጫዋች ነው የሚሆነው። ይሄ ጉዴ ሳቴላ ሳቀናባሪ ነው እንዳለ ነገ ሄጄ አስመዘግበዋለሁ። ደግሞ እንደው ምን አይነት የሚያስጠላ አለቃቀስ ነው ያለው እንዴ? ለምሳሌ ነው እንዴ ተለፋር ለማሰብ ነው ሙዚቃ እኮ ነው። ኤፍ ማይነር እንዴ ሩቴ